በተለያየ ስፍራ ሆናችሁ ይህንን የማራናታ ቲዩብ የምትከታተሉ ሁሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ይህ ማራናታ ቲዩብ ነው። ማራናታ ቲዩብ ሰዎችን ለክርስቶስ ቀን ለማዘጋጀት የሚያግዙ ትምህርቶች የሚቀርቡበት ነው። እርስዎም እንኳን ወደ ማራናታ ቲዩብ በሰላም መጡ። በዚህ በማራናታ ቲዩብ የሚሰጠው ትምህርት ጠቃሚ ሆኖ ካገኙት ለሌሎችም ሼር እንዲያደርጉና አዲስ ቪዲዮ በሚለቀቅበትም ጊዜ በቀጥታ እንዲደርሶ ሰብስክራይብ ማድረግን አይርሱ። በክርስቶስ አምነው ዳግም የተወለዱ አማኞች መለያ ምልክቶች በሚል ርዕስ የክፍል 2 መልእክት ባለፈው አቅርቤ ነበር። በዚያም መልእክት በክርስቶስ አምነው ዳግም የተወለዱ አማኞችን 3 መለያ ምልክቶች ተመልክተናል። እነዚህም 3 በክርስቶስ ያመኑና ዳግም የተወለዱ አማኞች ምልክቶች የሆኑት አንደኛ የሕይወት እረፍት፣ ሰላምና እርካታ ይሰማቸዋል ወይም እረፍት፣ ሰላምና እርካታ ያገኛሉ የሚለው የመጀመሪያው ምልክት ነበር። ሁለተኛው አማኙ የእግዚአብሔር ልጅ መሆኑን ያውቃል የሚል ነበረ እና ሶስተኛው እግዚአብሔርንና አዳኙን ኢየሱስን ከማንምና ከምንም ነገር በላይ መውደድና ማክበር የሚሉ 3 ምልክቶች ነበር ያየነው። አሁን አማኙ የእግዚአብሔር ልጅ መሆኑን ያውቃል በሚለው ላይ ነው ተጨማሪ ዛሬ ይህን መልእክት የማቀርበው። በዚህ በማቀርበው መልእክት ውስጥ የተለያዩ አይነት የእግዚአብሔር ልጅነቶችን እንመለከታለን። በመጨረሻ ላይ ደግሞ እኛ የእግዚአብሔር ልጆች የሆነው የጉዲፈቻ ልጆች ተብሎ በብዙዎች በሚታወቀው መንገድ በእርግጥ የጉዲፈቻ ልጆች ነን? ከጉዲፈቻ ልጆች ጋር እንመሳሰላለን ወይስ የተለየነን የሚለውን የምናይበትም ነው። የእግዚአብሔር ልጆች መሆናቸውን ዳግም የተወለዱ አማኞች የሚያውቁት በምን መሆኑን ሮሜ 8 ከ15 እስከ 16 ባለው ክፍል ላይ እንመለከታለን። እንዲህ ይላል፣ አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል ሐዋርያው ጳውሎስ ለሮሜ ሰዎች በጻፈላቸው በዚህ መልእክት አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ ይላል። የልጅነት መንፈስ እንደተቀበልን ያሳያል። ቀጥሎ ደግሞ በቁጥር 16 ላይ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። ስለዚህ ዳግም የተወለደው አማኝ የእግዚአብሔር ልጅ መሆኑን በተቀበለው የእግዚአብሔር መንፈስና በራሱ የእግዚአብሔር መንፈስ መካከል በሚደረገው ምስክርነት ይረዳል ማለት ነው። ስለዚህ የእግዚአብሔር ልጅ መሆኑን ማንም ሰው ሳይነግረው ያውቃል ማለት ነው እና የእግዚአብሔር ልጆች መሆናችንን ማንም ሳይነግረን እናውቃለን ማለት ነው። የቀሩ ወደ 6-7 ምልክቶች አሉ። በሚቀጥለው ቪዲዮ ላይ እነሱን ሰራቸዋለሁ። ዛሬ የምናየው ግን ትንሽ ለየት ባለ መልክ የእግዚአብሔር የልጅነት አይነቶችን ካየን በኋላ መጨረሻ ላይ ከጉዲፈቻ ልጅ ጋር በማስተያየት እንጨርሳለን። መጀመሪያ ስለ ዛሬው መልእክት እንጸልይ። በዘላለም ፍቅር የወደድከን አምላካችን ጌታ እግዚአብሔር ሆይ በኢየሱስ ስም እናመሰግናለን። ስለ ብዙ ምሕረትህ፣ ቸርነትህና ጥበቃህ እናከብርሃለን። ዛሬም ይህንን ቃል እኔና በተለያየ ስፍራ ሆነው ይህንን ቃል የሚመለከቱት ሁሉ ይህንን እድል ስላገኘን እናከብርሃለን። ዛሬም ጌታ ሆይ በዚህ ስፍራ የሚነገረው ይህ እውነት በስምህ የተባረከ ይሁን። ይህ መልእክት እግዚአብሔር አባት ሆይ ለብዙዎች ደግሞ ጌታ ሆይ የሚገባቸው እንዲሆን የቃልህን ፍቺ አንተው ራስህ ታበራልን ዘንድ እንለምንሃለን። ቀሪ የቃሉን ጊዜ አንተ እንድትባርክልን
ሁኔታውን ሁሉ ለአንተ አደራ አሳልፈን እንሰጣለን። ሁሉ ለአንተ ክብር ለእኛም ጥቅም ይሁን፣ በጌታችን በመድኃኒታችን በኢየሱስ ስም አሜን። የተለያዩ የእግዚአብሔር የልጅነት አይነቶች። በእኔ መረዳት ቢያንስ 6 የእግዚአብሔር ልጅነት አይነቶች በመጽሐፍ ቅዱስ ውስጥ አሉ ብዬ አምናለሁ፣ እረዳለሁ። እነዚህ 6 የእግዚአብሔር የልጅነት አይነቶች የሚከተሉት ናቸው። የመጀመሪያው የእግዚአብሔር የልጅነት አይነት የኢየሱስ የእግዚአብሔር ልጅነት ነው። የኢየሱስ የእግዚአብሔር ልጅነት የመጀመሪያው ነው። የኢየሱስ የእግዚአብሔር ልጅነት፣ ይህ የኢየሱስ የእግዚአብሔር ልጅነት የባህሪ ልጅነት ነው። የባህሪ ልጅነት ነው። ሁለተኛው የእግዚአብሔር የልጅነት አይነት የመላእክት ልጅነት ነው። መላእክት የእግዚአብሔር ልጆች ናቸው። መላእክት የእግዚአብሔር ልጆች የሆኑት በአፈጣጠር ነው። ስለዚህ ሁለተኛው የልጅነት አይነት የመላእክት ልጅነት ነው። ሶስተኛው የልጅነት አይነት የአዳም ልጅነት ነው። የአዳም ልጅነት፣ አዳም የእግዚአብሔር ልጅ የሆነው በአፈጣጠር ነው። ከእግዚአብሔር የተገኘ በአፈጣጠር የተገኘ የእግዚአብሔር ልጅነት። አራተኛው የእግዚአብሔር ልጅነት የእስራኤል ልጅነት ነው። የእስራኤላውያን ልጅነት። እስራኤላውያን የእግዚአብሔርን ልጅነት ያገኙት አንደኛ በአፈጣጠራቸው ሲሆን፣ ሁለተኛ በምርጫም የእግዚአብሔር ልጆች ናቸው። ስለዚህ በአፈጣጠርና በምርጫ የእግዚአብሔር ልጆች ናቸው እስራኤላውያን። አምስተኛው ልጅነት የአዳም ዝርያ ወይም ልጆች ወይም ደግሞ ከእስራኤል ውጭ ያሉና ያልዳኑ ሰዎች ልጅነት ነው። ያልዳኑ ሰዎች በእግዚአብሔር የተፈጠሩ ስለሆኑ እንደ አዳም በአፈጣጠር የእግዚአብሔር ልጆች ናቸው። በአፈጣጠር በእግዚአብሔር አምሳል መልክ የተፈጠሩ ስለሆኑ ያላመኑ ሰዎች፣ ኢአማንያን የሆኑ የአዳም ዘሮች ሁሉ የእግዚአብሔር ልጆች ናቸው። ስድስተኛውና የመጨረሻው የእግዚአብሔር ልጅነት በክርስቶስ አምነው ዳግም የተወለዱ አማኞች ልጅነት ነው። በክርስቶስ አምነው ዳግም የተወለዱ አማኞች የእግዚአብሔር ልጆች የሆኑበት መንገድና ምክንያት በዳግም ልደት ነው። በዳግም ልደት የእግዚአብሔር ልጆች ይሆናሉ። ከእግዚአብሔር ደግሞ በመወለዳቸው የእግዚአብሔር ልጆች ይሆናሉ ማለት ነው። ስለዚህ እነዚህ 6 አይነት የእግዚአብሔር ልጅነቶች አሉ። አሁን ከነዚህ 6 የልጅነት አይነቶች መካከል ሁለቱ ላይ እናተኩራለን። ይህም የኢየሱስ ልጅነትና በክርስቶስ አምነው ዳግም በተወለዱ የእግዚአብሔር ልጆች በተባሉ አማኞች መካከል ያለውን ልጅነት ነው። መጽሐፍ ቅዱስ ዳግም የተወለዱ አማኞችን የኢየሱስ ወንድሞች ብሎ ይጠራቸዋል። ዮሐንስ 20 ቁጥር 17 ላይ እንዲህ ይላል፣ ኢየሱስም ገና ወደ አባቴ ያላረግሁምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ኢየሱስ ከሞት በተነሳበት ጊዜ ኢየሱስን ፍለጋ ከመጣችው ከመግደላዊት ማርያም ጋራ የነበረው ቃለ ምልልስ ነው ይሄ እና ኢየሱስን ፍለጋ ሄዳ ኢየሱስ መሆኑን ሳታውቅ አትክልተኛ መስሏት ጌታ ሆይ ብላ አናግራው፣ ከዚያ በኋላ ኢየሱስ አወቃትና የተናገራትን ንግግር ነው በዚህ ቦታ ላይ የምንሰማው። ምን አለ? ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ። ዳምጡ እዚህ ጋር ምን እንደሚል ኢየሱስ ወደ ወንድሞቼ ሄደሽ። ኢየሱስ ራሱ ደቀ መዛሙርቱን ወንድሞቼ ብሎ ሲጠራቸው እንመለከታለን። ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ፣ አባቴና አባታችሁ አንድ አይነት አባት ነው ያለን እያለ ነው። አብን
አባቴና የደቀ መዛሙርቱ አባት እያለ ነው። ስለዚህ ወንድማማች ነንም እያለ ነው። ስለዚህ ኢየሱስ ራሱ ወንድሞቼ ብሎ ሲናገር እንሰማለን። እንደገና የዕብራውያን ጸሐፊ በምዕራፍ 2 ከቁጥር 11 እስከ 13 እንደዚህ ይላል፣ የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ። በማህበር መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ወንድሞች ብሎ ሊጠራቸው አያፍርም። አሁንም ወንድሞች ብሎ ይጠራቸዋል። ኢየሱስ ነው ጠሪው፣ ኢየሱስ ነው ወንድሞች ይላል። ስለዚህ እኛ ዳግም የተወለድነው አማኞችና ኢየሱስ ወንድማማቾች መሆናችንን ያሳያል። በእግዚአብሔር ልጅነት ወንድማማቾች መሆናችንን ያሳያል። ሮሜ 8:29 ላይ ሐዋርያው ጳውሎስ እንዲህ ይላል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል ይላል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ። ኢየሱስ ብዙ ወንድሞች አሉት። ነገር ግን ከነዚህ ብዙ ወንድሞች መካከል ውስጥ እሱ በኩር ይሆን ዘንድ በማለት የኢየሱስን በኩር መሆንና የአማኞችን የኢየሱስ ወንድሞችነት ወይም ወንድሞች መሆናቸውን እንደ ማስረጃ ያቀርባል ማለት ነው። ስለዚህ ከዚህ በላይ በተመለከትናቸው የመጽሐፍ ቅዱስ ጥቅሶችና ማስረጃዎች መሰረት ኢየሱስና በኢየሱስ አምነው ዳግም የተወለዱ አማኞች ወንድማማቾች እንደሆኑ ይታያሉ። አሁን እዚህ ላይ አንድ ጥያቄ ማንሳት ተገቢ ይሆናል። በውኑ ኢየሱስና ዳግም የተወለዱ አማኞች ወንድማማቾች ቢሆኑም በእግዚአብሔር ልጅነታቸው እኩል ናቸውን? ልዩነት የላቸውምን? በሁሉ ነገር እኩል ናቸውን? እኔና ኢየሱስ እኩል ነን ወይ በሁሉ ነገር? ኢየሱስና ሌሎች አማኞች በሁሉ ነገር እኩል ናቸው ወይ? ይህን ጥያቄ መመለስ መቻል አለብን። መጽሐፍ ቅዱስን በትክክል ላጠናው ሰው ኢየሱስና በኢየሱስ አምነው ዳግም የተወለዱ አማኞች እኩል አለመሆናቸውን መጽሐፍ ቅዱስ ይናገራል። የኢየሱስ ልጅነት ከአማኞች ልጅነት የሚለይበት ሶስት ዋና ዋና ጉዳዮች። የመጀመሪያው ኢየሱስ ያልተፈጠረና ጅማሬ የሌለው ዘላለማዊ ልጅ ሲሆን በኢየሱስ አምነው የእግዚአብሔር ልጆች የተባሉት ግን ዳግም የተወለዱና ጅማሬ ያላቸው ልጆች ናቸው። ስለዚህ እኩል አይደለንም። በወንድምነት እኩል ብንሆንም ኢየሱስ ጅማሬ የሌለው የእግዚአብሔር ዘላለማዊ የባህሪ ልጅ ስለሆነ እኛ ደግሞ ጅማሬ ያለን፣ አንድ ቦታ ላይ ጅማሬ ያገኘን፣ አንድ ቦታ ላይ የተፈጠርን ወይም አንድ ቦታ ላይ ዳግም የተወለድን ስለሆንን ልዩነት አለን። ያልተፈጠረና የተፈጠረ ልዩነት አለን። ስለዚህ እኩል አይደለንም ማለት ነው በዚህ መልክ። ሁለተኛው ኢየሱስ የእግዚአብሔር ልጅ ስለሆነ በባህሪ ራሱ አምላክ ነው። ስለዚህ እኩል አይደለንም ማለት ነው ከኢየሱስ ጋር። ኢየሱስ የእግዚአብሔር ልጅነቱ አምላክነቱን ነው የሚያሳየው። የኛ የእግዚአብሔር ልጅነት የባህሪ አይደለም።
በዳግም ልደት ያገኘነው ነው። አዲስ በመፈጠር ያገኘነው ነው። ስለዚህ እሱ አምላክ ነው፣ እኛ ግን አምላክ አይደለንም። ሶስተኛው ልዩነት ኢየሱስ ኃጢአት የሌለበት በመሆኑ ከአማኞች የእግዚአብሔር ልጅነት ይለያል። በዚህም እኩል አይደለንም። ኢየሱስ ኃጢአት የሌለበት፣ ኃጢአት የማድረግ ዝንባሌ የሌለበት፣ የማይታይበት፣ እኛ ግን ኃጢአተኛ ተፈጥሮ ያለብን የሚኖርብን ኃጢአት የመስራት ዝንባሌ ሁሌም የሚታይብን ነን። ስለዚህ እጅግ የተለያየን ነን። እሱ ኃጢአት የሌለበት፣ እኛ ደግሞ ኃጢአት ያለብን፣ የኃጢአት የማድረግ ዝንባሌ ያለብን። ሌሎች ብዙም የሚለዩን ነገሮች አሉ። ኢየሱስ ኃጢአትን ይቅር የሚል በምድር ላይ እንደ እግዚአብሔር አብ ኃጢአትን ይቅር የሚል ሲሆን እኛ ኃጢአትን ይቅር የማለት ብቃቱም የሌለን ሰዎች ልዩነት አለን። ስለዚህ ከሞላ ጎደል እነዚህንና እነዚህን የመሳሰሉ ሌሎች ነገሮች ተጨማምረው ምንም እንኳን ኢየሱስ ወንድሞቼ ቢልም እኩል እንዳልሆንን መጽሐፍ ቅዱስ በግልጽ ያስተምራል። የኛና የኢየሱስ የእግዚአብሔር ልጅነት ልዩነትም ተመሳሳይነትም ያለው ነው። ስለዚህ ልዩነታችንን ልናውቅ ይገባል ማለት ነው። የመጨረሻው ነጥብ እና ዋናው በዚህ ቪዲዮ ላይ ለማስተላለፍ የምፈልገው በውኑ ዳግም የተወለዱ አማኞች የጉዲፈቻ ልጆች ናቸውን? በዚህ ርዕሰ ጉዳይ ዙሪያ ነው። በክርስቶስ አምነው ዳግም የተወለዱ አማኞች የጉዲፈቻ ልጆች እንደሆኑ ብዙዎች የሚስማሙበት ጉዳይ ነው። ብዙዎች ይስማማሉ። የጉዲፈቻ ልጆች ነን ይባላል። በእኔ መረዳት ደግሞ አማኞች የጉዲፈቻ ልጆች መሆናቸውን መጽሐፍ ቅዱስ ያስተምራል ብዬ አላምንም። የኔ እምነት ደግሞ የኔ መረዳት ደግሞ የተለየ ነው። የጉዲፈቻ ልጆች አይደለንም። መጽሐፍ ቅዱስ የጉዲፈቻ ልጆች እንደሆነን ያስተምራል ብዬ አላምንም። የጉዲፈቻ ልጅ ምን ማለት ነው? ጉዲፈቻ የሚለውን ቃል ራሱ መፍታት ያስፈልገናል። አይ ቲንክ ቃሉ የኦሮምኛ ቃል ነው። ከኦሮሞ ብሔር ያለ ባህላዊ ስርዓት ነው እና የጉዲፈቻ ልጅ ከሌላ ወላጅ ተወልዶ አሳዳጊዎች እንደራሳቸው ልጅ በመቀበል ሙሉ የቤተሰብ መብትና እንክብካቤ ለመስጠት የሚያሳድጉት ልጅ ማለት ነው። ቤተሰቦቹ ስለሞቱ ሊሆን ይችላል ወላጆቹ፣ ወይም ደግሞ ተጥሎ የተገኘ ልጅ ሊሆን ይችላል፣ ወይም ደግሞ ማሳደግ ያቃታቸው ወላጆች ለሌሎች ማሳደግ ለሚችሉ የሚሰጡት ልጅ ሊሆን ይችላል። ስለዚህ ከሶስት በአንዱ መንገድ ወላጆች ወዳልሆኑ አዲስ ቤተሰቦች የመጣ ልጅ ነው። አዲስ አሳዳጊዎች ወደሆኑ ሰዎች የመጣ ልጅ ነው እና እንዲያድግ የተሰጠ ልጅ ነው። የጉዲፈቻ ልጅ ከአሳዳጊዎቹ ጋር ምንም አይነት የባዮሎጂካል ንክኪ ስለሌለው ከአሳዳጊዎቹ ጋር የሚያመሳስለው ምንም ነገር የለውም። ለምሳሌ በቀለና አስቴር የወለዱት የጉዲፈቻ ልጅ በቀለና አስቴርን ነው የሚመስለው። አሳዳጊዎቹ ከበደና አልማዝ ቢሆኑ ከበደንና አልማዝን የሚያመሳስለው ነገር በውስጡ የለም፣ የቀድሞ ወላጆቹን እንጂ። ይህን በትክክል መረዳት መቻል አለብን። የጉዲፈቻ ልጅ ከሌላ ወላጅ የተወለደ ነው። ወደ አዲስ ቤተሰብ የገባ ነው። የአዲሱ ቤተሰብ ህጋዊ ልጅና ወራሽ ሊሆን የሚችል ነው። አዲሱ ቤተሰብና የጉዲፈቻው ልጅ የሚያመሳስላቸው አንዳች ነገር የለም። ባዮሎጂካል ንክኪም የላቸውም። የጉዲፈቻ ልጅ ማለት ይሄ ነው።
ስለዚህ በክርስቶስ አምነው ዳግም የተወለዱ አማኞች ታዲያ ልክ እንደዚህ ጉዲፈቻ ልጅ ናቸው ወይስ ከዚህ ይለያሉ? በእኔ መረዳት ዳግም የተወለዱ የእግዚአብሔር ልጆች የጉዲፈቻ ልጆች የማይሆኑበት ቢያንስ 4 ምክንያቶች አሉ ብዬ አምናለሁ። የመጀመሪያው ምክንያት እኛ ዳግም የተወለድን አማኞች ማለት ነው ጠፍተን የተገኘን በአፈጣጠራችን የራሱ የእግዚአብሔር አምሳልና መልክ ያለን ልጆች ስለነበርን ከጉዲፈቻ ልጆች እንለያለን። እደግመዋለሁ። እኛ ዳግም የተወለድን አማኞች ጠፍተን የተገኘን በአፈጣጠር አስቀድሞውንም የራሱ የእግዚአብሔር አምሳልና መልክ ያለን ልጆች ስለነበርን ከጉዲፈቻ ልጆች እንለያለን። ቀደም ሲል እንዳልኩት የጉዲፈቻ ልጅ የአሳዳጊዎቹ መልክ በሱ ውስጥ የለም። በልጁ ውስጥ የአሳዳጊዎቹ መልክ አይታይም። እኛ ግን በአፈጣጠር የራሱ የእግዚአብሔር አምሳልና መልክ ስላለን የጉዲፈቻ ልጅ ለመባል አንችልም። መልኩ ስላለ ይከለክለናል። መጽሐፍ ቅዱስ አዳምን የእግዚአብሔር ልጅ ይለዋል። አዳምን የእግዚአብሔር ልጅ ይለዋል። ሉቃስ 3:38 ላይ እንዲህ ይላል፣ የመላእክት ልጅ፣ የቃይናን ልጅ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ። ይህ ክፍል በዮሴፍ በኩል ያለውን የዘር ሐረግ ወደ ኋላ ሄዶ እስከ አዳም የሚያመለክት ነው። የዘር ሐረግ ወደ ኋላ በመሄድ አዳም ጋር ይደርስና አዳም ጋር አይቆምም። አዳም የእግዚአብሔር ልጅ ነው ይለዋል። እኔም ይሄንን ቃል ተንተርሼ ነው አዳም የእግዚአብሔር ልጅ ነው፣ በአፈጣጠር የእግዚአብሔር ልጅ ነው፣ የእግዚአብሔር መልክና አምሳል ያለበት ነው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል ዘፍጥረት 2:7። አዳም የእግዚአብሔር ልጅ የሆነው በአፈጣጠር ነው። እናትና አባት የለውም አዳም እንደምናውቀው። ስለዚህ ከምድር አፈር ተበጅቶና በአፍንጫው የሕይወትን እስትንፋስ ከእግዚአብሔር ተቀብሎ ስብዕናን ያገኘ መገኛው እግዚአብሔር የሆነ የመጀመሪያው ሰው ነው። ስለዚህ የእግዚአብሔር ልጅ የሚያስብለው በአፈጣጠር በእግዚአብሔር ስለተፈጠረ በእግዚአብሔር ስለተገኘ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። አዳም የእግዚአብሔር ልጅ ከሆነ የአዳም ልጆችም የእግዚአብሔር ልጆች ናቸው ሎጂካሊ። ምክንያቱም እነርሱም እንደ አዳም በእግዚአብሔር አምሳልና መልክ ተፈጥረዋልና የእግዚአብሔርንም እስትንፋስ ተቀብለዋልና። መጽሐፍ ቅዱስ እስራኤል የእግዚአብሔር ልጆች እንደሆኑ ይናገራል። ለምሳሌ ንጉሥ ዳዊት እንደዚህ ይላል በመዝሙር 139 ቁጥር 13 እና 14 ላይ አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች ይላል። ዳዊት ስለ አፈጣጠሩ ምንድን ነው የሚለው? አንደኛ አቤቱ አንተ እግዚአብሔርን ማለቱ ነው ኩላሊቴን ፈጥረሃል ይላል። ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል። ስራህ ድንቅ ነው ይላል። ነፍሴም እጅግ ታውቀዋለች ይላል። ዳዊት እንደምናውቀው እስራኤላዊ ነው።
በእግዚአብሔር የተፈጠረ በአፉ ይመሰክራል በእግዚአብሔር መፈጠሩን። ኢሳይያስ 43 ከቁጥር 6 እስከ 7 እንዲህ ይላል ነብዩ፣ ሰሜንን መልሰህ አምጣ፣ ደቡብንም አትከልክል። ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራውን ለክብርም የፈጠርኩትን የሰራሁትንና ያደረኩትን ሁሉ አምጣ እለዋለሁ። ወንድ ልጆቼንና ሴቶች ልጆቼን የሚለው አባባል የእስራኤልን የእግዚአብሔር ልጅነት በአፈጣጠር የተገኘ መሆኑን ያሳያል። ለክብሬ የፈጠርኩትን ይላል እግዚአብሔር እስራኤሎችን። ኢሳይያስ 64 ቁጥር 8 ላይ እንዲህ ይላል፣ አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛ ሁላችን የእጅ ሥራ ነን። እስራኤል የአዳም ልጆች ናቸው። ልክ እንደ አዳም አፈጣጠር እግዚአብሔር ልጆች ካደረጋቸው እኛም በክርስቶስ ከማመናችን አስቀድሞ እንደ አዳምና እስራኤል በእግዚአብሔር መፈጠራችን የእግዚአብሔር ልጆች ያደርገናል ማለት ነው። በክርስቶስ አምነን ዳግም ስንወለድ ጠፍተን የተገኘን የእግዚአብሔር ልጆች እንሆናለን። መጽሐፍ ቅዱስ ስለ እስራኤል የሚለውን ቀጥሎ እንመልከት። ሉቃስ 19 ቁጥር 10 የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። ማቴዎስ 15 ከ24 እስከ 26 እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ ግን መጥታ ጌታ ሆይ እርዳኝ ያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እዚህ ጋር በደንብ እናስተውል። በቁጥር 24 ላይ ኢየሱስ የእስራኤል ቤት የጠፉ በጎች መሆናቸውን ይናገራል። የጠፉ በጎች መሆናቸውን ይናገራል። የጠፉ ልጆች መሆናቸውን ይናገራል። ስለዚህ መጥፋትና ልጅነት አብረው ተያይዘዋል። ልጅነት የእግዚአብሔር ልጅነት ነው። መጥፋት ከእግዚአብሔር በኃጢአታቸው የጠፉ መሆናቸውን ያሳያል። በቁጥር 26 ደግሞ እስራኤል የእግዚአብሔር ልጆች መሆናቸውን ይናገራል። እስራኤል የጠፉ የእግዚአብሔር ልጆች ከነበሩ በክርስቶስ አምነን ዳግም የተወለድነውም እኛም ጠፍተን የተገኘን የእግዚአብሔር ልጆች ነን ማለት ነው። ልዩነት የለም። እነሱ አስቀድሞም በእግዚአብሔር የተፈጠሩ መሆናቸውን ነብዩ በኢሳይያስ 64 ቁጥር 8 ላይ አይተናል ቀደም ብለን። እነሱ በእግዚአብሔር የተፈጠሩ ከሆኑ እኛም በእግዚአብሔር የተፈጠርን ነን። ምንም ልዩነት የለንም። አሁን ደግሞ ኢየሱስ በዚህ ክፍል ላይ በማቴዎስ ወንጌልና ሉቃስ ላይ ጠፍተው የተገኙ መሆናቸውን ከተናገረ እኛም ጠፍተን የተገኘን የእግዚአብሔር ልጆች ነን ማለት ነው። ኢሳይያስ 53 ቁጥር 6 አጠቃላይ የሆነ ስለጠፉ ሰዎች የሚናገረውን ላንብበው። እንዲህ ይላል፣ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችን በደል በእርሱ ላይ አኖረ ይላል። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ይላል። ይሄ ማንን ነው የሚያሳየው? እኛ ሁላችን ይላል። በመጀመሪያ የሚያሳየው እስራኤልን ነው። ነብዩ መልእክቱን እያቀረበ ያለው ለእስራኤል ስለሆነ ነው። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ጠፍተዋል፣ ተቅበዝብዘው እየኖሩ ነው። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ ይላል። ስለ መሲሁ ነው የሚናገረው። እንግዲህ የሁላችን በደል በእርሱ ላይ አኖረ ሲል የሁሉም ሰው በደል በኢየሱስ ላይ ነው። ስለዚህ እስራኤል ብቻ ናቸው ወይ በደለኞች? በዚህ ክፍል ላይ የሁላችን በደል የሚለው እስራኤልን ብቻ ነው የሚያመለክተው? አይደለም፣ የዓለሙን ሕዝብ ሁሉ ነው። ስለዚህ እኛንም ይመለከታል ማለት ነው። ከእስራኤል ውጭ ያለነውም ሰዎች ተቅበዝብዘን የጠፋን
የሁላችን በደል ደግሞ በመሲሁ ላይ እግዚአብሔር ያስቀመጠው ነበርን ማለት ነው። ስለዚህ በአዳም ጠፍተን በመሲሁ የተገኘን የእግዚአብሔር ልጆች ነን። ጴጥሮስ ጥሩ አድርጎ ይገልጻል ይሄንን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 እንዲህ ይላል፣ እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። በኃጢአታችን ጠፍተን በመቅበዝበዝ እንኖር እንደነበር ያሳያል። በክርስቶስ ስናምን ወደ ነፍሳችን እረኛና ጠባቂ መመለሳችንን ያሳያል። ተመልሳችኋል የሚለው ቃል ቀድሞ ኃጢአት ከመስራታችን በፊት እረኛችን ወደ ነበረው መመለሳችንን የሚያሳይ እንጂ ለመጀመሪያ ጊዜ መምጣታችንን አያሳይም። በእንግሊዘኛ እንዲህ ይላል፣ for you were as sheep going astray but are now returned unto the shepherd and bishop of your souls. returned የሚለው መመለስን ነው የሚያሳየው። ስለዚህ ስንመለስ ማለት ነው ወደ ነፍሳችን እረኛና ጠባቂ ተመልሳችኋል። አስቀድመን የሱ ነበርን፣ አሁንም ወደሱ ተመለስን ማለቱ ነው ጴጥሮስ። ጠፍተን የተገኘን ቀድሞውንም የእግዚአብሔር ልጆች የነበርን መሆናችንን ያሳያል። እኛ ግን በእግዚአብሔር አምሳልና መልክ ስለተፈጠርን የእግዚአብሔር አምሳልና መልክ የነበረን ልጆች ስንሆን በኃጢአታችን ጠፍተን በመቅበዝበዝ እንኖር የነበርን የእግዚአብሔር ልጆች ነበርን። የጉዲፈቻ ልጅ ግን ከወላጆቹ ጠፍቶ ከጥፋት ተገኝቶ ወደ ወላጆቹ የተመለሰ ግን አይደለም። ከጉዲፈቻ ልጅ እንለያለን። የጉዲፈቻ ልጅ ከወላጆቹ ጠፍቶ ወደ ወላጆቹ የተመለሰ አይደለም። ከጥፋት ተገኝቶ ወደ ወላጆቹ አልተመለሰም። እኛ ግን ከወላጃችን ከእግዚአብሔር በኃጢአት በአዳም ኃጢአት ጠፍተን የነበርን በክርስቶስ ተገኝተን ወደ ቀደመው ስፍራችን የተመለስን ወደ እግዚአብሔር። ስለዚህ ምንም አይነት ከጉዲፈቻ ጋር የሚያመሳስለን ነገር እዚህ ቦታ ላይ አናይም። አንድ የመጽሐፍ ቅዱስ ክፍል እንመልከት አብረን። ሮሜ 3:23 በጣም የምናውቀው የመጽሐፍ ቅዱስ ክፍል ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። የእግዚአብሔርም ክብር ጎድሏቸዋል ምን ማለት ነው? አዳም በኃጢአት ምክንያት የእግዚአብሔር ክብር እንደጎደለው የሚያመለክት እውነት ነው። ኃጢአት ከመስራቱ በፊት የእግዚአብሔር ክብር የሞላበት እንደነበረም በተቃራኒው መመልከት እንችላለን። ስለዚህ የአዳም ልጆች በሙሉ ከአንዱ ከአዳም የተነሳ ኃጢአተኞች ቢሆኑም እንደ አዳም የእግዚአብሔር ክብር የጎደላቸው ናቸው። የእግዚአብሔር ክብር የጎደላቸው ማለት የእግዚአብሔር ክብር የሌላቸው ማለት ግን አይደለም። በደንብ እንስማ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ማለት ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር የላቸውም ማለት አይደለም። ክብሩ ጎድሏል እንጂ አለ ማለት ነው። ክብሩ በጉድለት አለ፣ በሙላት ግን የለም። የክብሩ ቅሬታ ግን በኃጢአት በወደቁት ውስጥ እንዳለ መረዳት እንችላለን። ስለዚህ የእግዚአብሔር የክብሩ ቅሬታ በውስጣችን ያለ ሰዎች
ነን። የጉዲፈቻ ልጅ የወላጆቹ ወደ ወላጆቹ የተመለሰ አይደለም። የአሳዳጊዎቹ መልክ፣ ጠባይ፣ ባህሪ በውስጡ የለበትም። እኛ ግን የእግዚአብሔር ክብር ቅሬታ ውስጣችን አለ። ኃጢአተኛ ብንሆንም በክርስቶስ አምነን ዳግም ተወልደን ብንመለስም ያ የክብሩ ቅሬታኛ ውስጥ አለ። የጉዲፈቻን ልጅ ከአሳዳጊዎቹ ጋር የሚያመሳስለው ምንም ነገር የለም። ከዚህ የተነሳ ከጉዲፈቻ ልጅ እንለያለን። የጉዲፈቻ ልጆች የማንሆንበት ሁለተኛው ምክንያት በዳግም ልደት እግዚአብሔርን የሚያስመስለንን የመለኮት ባህሪ ተካፋዮች ስለምንሆን ነው። በዳግም ልደት ያ የጎደለው የእግዚአብሔር ክብር ወደ ሙላት እንዲመጣ የሚያስመስለንን የመለኮት ባህሪ ተካፋይ ስለምንሆን ነው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 እስከ 4 እንዲህ ይላል፣ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነን ተስፋን ሰጠን ይላል። የጉዲፈቻ ልጅ ግን ከአሳዳጊው የሚካፈለውና አሳዳጊውን የሚያስመስለው አንዳች ባህሪ የለው። እኛ ዳግም የተወለድነው ግን በእኛ ውስጥ በኃጢአት ምክንያት የጎደለው ክብር ወደ ሙላት የሚያመጣ የመለኮት ባህሪ ተካፋይ እንድንሆን የተጠራን፣ የመለኮት ባህሪ ተካፋይ እንድንሆን። ስለዚህ ከጉዲፈቻ ልጅ ጋር እንዴት እንመሳሰላለን? የጉዲፈቻ ልጅ እኮ አሳዳጊዎቹን እንዲመስል አሳዳጊዎቹም ያደርጉለት አንዳች ነገር የለም። ስለዚህ ከጉዲፈቻ ልጅ እጅጉን እንለያለን። ሶስተኛው የጉዲፈቻ ልጆች የማንሆንበት ምክንያት እኛ በዳግም ልደት የእግዚአብሔርን መንፈስ መቀበላችን ነው። የእግዚአብሔር ልጆች የሚያደርገንን የእግዚአብሔር መንፈስ መቀበላችን ነው። ሮሜ 8:15 አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ይላል። የልጅነት መንፈስ መቀበላችንን ይሄ ክፍል ይነግረናል። ገላትያ ምዕራፍ 4 ቁጥር 6 ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። የልጁን መንፈስ በልባችን ውስጥ ላከ። በዳግም ልደት አባት ከሆነው ከእግዚአብሔር ጋር የሚያነካካን የልጅነት መንፈስ መቀበላችን ነው። እኛ ከአባታችን ከእግዚአብሔር ጋር የሚያነካካን የእግዚአብሔርን መንፈስ መቀበላችን ነው። ስለዚህ የእግዚአብሔር ልጅነታችን ከአባታችን ከእግዚአብሔር ጋር የሚነካካ ነው ማለት ነው። የጉዲፈቻ ልጅ ከአሳዳጊዎቹ ጋር የሚያነካካው አንዳች ባህሪ የለም። የጉዲፈቻ ልጅ ጋራ የሚያመሳስለን አሁንም የለም። በዚህም እንለያለን። የኛ ልጅነት ከጉዲፈቻ ልጅነት እጅጉን ይለያል። አራተኛውና በእኔ መረዳት የመጨረሻው የጉዲፈቻ ልጆች የማንሆንበት ምክንያት የእግዚአብሔር ዘር በውስጣችን መኖሩ ነው። ዘር በሁለት የመጽሐፍ ቅዱስ ክፍሎች ላይ ይሄን እንመለከታለን። አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም።
ዘሩ በእርሱ ይኖራልና የእግዚአብሔር ዘር አለብን። የአባታችን የእግዚአብሔር ዘር አለብን። የአሳዳጊዎቹ ዘር የጉዲፈቻ ልጅ በሆነው ውስጥ ግን የለም። ስለዚህም ዳግም የተወለዱት የጉዲፈቻ ልጆች ጋራ የሚያመሳሰላቸው ወይም የጉዲፈቻ ልጅ የሚያሰኛቸው ምክንያት የለም። የአባታችን ዘር ያለብን፣ የወላጃችን ዘር ያለብን፣ የጉዲፈቻ ልጅ ያሳዳጊው ዘር የለባቸው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እንዲህ ይላል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ዳግመኛ የተወለድነው በማይጠፋ የእግዚአብሔር ዘር ነው። የእግዚአብሔር ዘር ውስጣችን አለ። የጉዲፈቻ ልጅ ግን አሳዳጊዎቹ የሆኑት ሰዎች የነሱ ዘር በሱ ውስጥ የለም። አሳዳጊዎቹና የጉዲፈቻው ልጅ የሚያገናኛቸው የሚያነካካቸው ባህሪ የለም። እኛ ዘሩ አለብን። ስለዚህ ከጉዲፈቻ ልጅ እንለያለን። ማጠቃለያው የጉዲፈቻ ልጅና ዳግም የተወለድነው የእግዚአብሔር ልጆች ከዚህ በላይ በተመለከትነው 4 ምክንያቶች ከጉዲፈቻ ልጅ እንደምንለይ ተመልክተናል። የጉዲፈቻ ልጅ ወላጆቹ ባልሆኑት አሳዳጊዎች እንዲያድግ ወደ አዲስ ቤተሰብ የተቀላቀለ የተጨመረ ልጅ ነው። በአሳዳጊዎቹና በጉዲፈቻው ልጅ መካከል የሚያገናኛቸው የሚያነካካቸው ባዮሎጂካል ነገር ምንም ነገር የለም ወይም መንፈሳዊ። እኛ ግን እንደሱ አይደለም። የእግዚአብሔር መንፈስ ተቀብለናል። የእግዚአብሔር መንፈስ በውስጣችን አለ። የሱ ዘር በእኛ ውስጥ አለ። እንደገና ደግሞ በአፈጣጠር የእግዚአብሔር መልክ አምሳል እኛ ውስጥ አለ። እነዚህ ሁሉ ከእግዚአብሔር ጋር የሚያመሳስሉ ናቸው። ስለዚህ ከጉዲፈቻ ልጅ የምንለየነን እና ለዛሬው የተዘጋጀሁት መልእክት ይሄ ነው። ስለነበረን ጊዜ እግዚአብሔር እናመሰግናለን። ክብር ሁሉ ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ተስፋ እንደገባልን ወዳዘጋጀልን ስፍራ ሊወስደን እንዲሁም ደግሞ ከሚመጣው አስፈሪው ታላቁ የእግዚአብሔር ቁጣ ሊያድነን ተመልሶ ይመጣል። ክብር ሁሉ ለእግዚአብሔር ይሁን። በተለያየ ስፍራ ሆናችሁ ይህን መልእክት አብራችሁኝ ለማዳመጥ የቆያችሁ ሁሉ እግዚአብሔር ይባርካችሁ። በሚቀጥለው ቪዲዮ የእግዚአብሔር ዳግም የተወለዱ ልጆች መለያ ምልክቶች በሚል ቀጣይ ቪዲዮ እሰራለሁ። በዚያ እስከምንገናኝ ድረስ ሁላችንም በያለንበት እግዚአብሔር በሰላም ያቆየን። እግዚአብሔር ይባርካችሁ። አመሰግናለሁ።